ትዳር ያለ ውሽማ ማለት መንግስት ያለ ተቀናቃኝ ወይም ተቃዋሚ ፓርቲ እንደማለት ነው። አንድ መንግስት ተቀናቃኝ ከሌለው አምባገነን እንደሚሆነው ሁሉ በትዳርም እንደዛው ነው። ሚስቶች ዲክታተር ይሆናሉ። ሚስቶች ሆይ ዲሞክራሲያዊ ሁኑ እንጂ። ሁሌ የሚገርመኝ አንድ ነገር አለ። አንዲት ትንሽ የቤት ስራ ለመስራት ደከመኝ ሰለቸኝ የምትለው ኮረዳ 100 ኪሎ የሚያህለውን ሀብታም ሰውዬ ተሸክመው ስታድር አጀብ አጀብ ያስብለኛል። አንድ ሰው ስራ ለመቀጠር ሲያመለክት በአውሮፓ የሚጠየቀው ምን ሰርቲፊኬት አሟልተሃል ነው። በአሜሪካ የሚጠየቀው ደግሞ ምን ስኪሎች ወይም ችሎታዎች አሉህ ነው። አፍሪካ ላይ ስራ ለመቀጠር ስታመለክት ግን ማን የላከ ወይም የማን ዘመድ ነህ ነው የምትባለው። የአፍሪካ ነገር ሁሌ እንደገረመኝ ነው። ሰዎች ስለ ልዩ ቀናቸው ሲያወሩ አብዛኞቹ ፍቅረኛቸውን ያገኙበት ቀን ለኔ ልዩ ቀን ነው ይላሉ። እኔ ግን አይደለም እላለሁ። ያቺ ልዩ ቀን ምን እንደሆነች ታውቃላችሁ? ሆድህ ወጥሮህ ሱሪ ላይ አላምልጥ እያለ መሃል ከተማ ላይ በጭንቀት ተወጥረህ ስትንቆራጠጥ ድንገት ሽንት ቤት አይን ውስጥ ሲገባ ያለው ስሜት ያቺ ናት ልዩ ቀን ማለት። ሴቶች ሜካፕ መጠቀማቸው ያን ያህል ችግር የለውም። ችግር ያለው አብራችሁ ሻወር ስትወስዱ ውሃው ከላያችሁ ላይ ሲፈስ የዛኔ የሜካፑ ከለር ለቆ ገንዳው በአንዴ የማኪያቶ ከለርን ሲጎናጸፍ ነው። ሰዎች አታጭስ ሳምባህ ይጎዳል ይለዋል። በተመሳሳይ አጠጣ ጉበት እንዳያመህ ይለዋል። ነገር ግን አንድ ነገር አይመክሩም። እሱም አታፍቅር ልብህ ይጎዳል የሚል ነገር። የምትወዳት ሴት በተከታታይ ለ3 ቀናት እራት ጋብዛሃት አንድም ቀን ልስምህ ሙከራ ካላደረገች ወንድሜ አትልፋ። እሷ እራት ለመብላት እንጂ ካንተ ጋር ጉዳይ ኖሯት አይደለም እየመጣች አለችው። ስለዚህ የራስህን መንገድ ቀይስ። ፍቅረኛሞች መንገድ ላይ ተቃቅፈው ሲሄዱ ራሳቸውን የሚያስቡት እንደ ሮሜና ጁሊየት ነው። እውነታው ግን እሱ አይደለም። ለኛ የሚታዩን እንደ ሮሜና ጁሊየት ሳይሆን እንደ ሽሬክና ፊዮና ነው። የተገላቢጦሽ ዘመን ማለት ይህ ነው። በድሮ ዘመን አንድ ሰው የግል ሚስጥሩን፣ ውሎውን፣ ማስታወሻዎቹን ዲያሪ ላይ ይጽፈውና በጥብቅ ሚስጥር ያስቀምጠዋል። እንዳጋጣሚ ሆኖ ሰው ካየበትም በጣም ይናደዳል፣ ከሰው ጋርም ይኮራረፋል። የሆኑ ሰው ደግሞ እያንዳንዱ የሚያደርገው ነገር ማህበራዊ ሚዲያ ላይ ይበትነዋል። እንደ እድል ሆኖ ሰው ካላየለት በብስጭትና በኩርፊያ ራሱን ይጎዳል። የዘመን መገላበጥ ማለት ይሄ አይደለምን? በግ አውሬ እንዳይበላት ድምጽ በሰማች ቁጥር ሁሌ እንደበረገገችና ሰውን እንደ መከታ እየተጠቀመች ነው የምንኖረው። የሚያሳዝነው ነገር ግን በስተመጨረሻ ያ መከታ ይሆነኛል ብላ የተጠጋችው ሰው አርዶ የሚበላት መሆኑ ነው። እውነተኛ አፍቃሪ ከሆንክ ሚስትህን ማሬ፣ ወለላዬ፣ የኔ ጣፋጭ በሚሉ እርካሽ ነገሮች አትጥራት። ከፈለክ ቪላዬ፣ ፎርዴ፣ ላምበርጊኒ፣ ቶዮታዬ በላት። ምክንያቱም
ሚስትህ ስለሆነች ውድ የሆነው ነገር ሁሉ ለሷ ይገባታል። አፍቃሪሽ ክረምት በገባ ቁጥር አጥብቆ የሚፈልግሽ ከሆነ እንዲህ በይው፣ እኔ ሰው እንጂ ብርድ ልብስ አይደለሁም። ወንዶች ይህንን ታውቃላችሁ? ሚስቶቻችን ከእስር ቤት ተፈተን ብንመጣ እንኳን ውዴ ምን አመጣህልኝ ማለታቸውን አይቶ ዓለም ላይ ለነጭ መኪና ጥቁር ጎማ፣ ለሐዘን ጥቁር፣ ለደስታ ለሰላም ነጭ፣ እግዚአብሔርን እንደ ነጭ ሰይጣንም እንደ ጥቁር ማሰባችንን እስካላቆምን ድረስ እመኑኝ ዘረኝነት መቼም ቢሆን አይጠፋም። ውሻህን 3 ቀን መግበው 3 ዓመት ሙሉ አይረሳህም። ሰው ግን 3 ዓመት መግበው በ3 ቀን ይረሳሃል። አንድ የሚገርመኝ ነገር አለ። ሴቶች ሁሌ እንዳታለሉን ነው። አንድ ነገር ልብ ብላችሁ ታዝባችሁ ታውቃላችሁ? የእናቶቻቸው ጸጋ የሆነውን የወር አበባ እንኳን የሚጠሩት ማንስትሬሽን በማለት ነው። ነገር ግን ማለት የነበረባቸው ማንስትሬሽን ሳይሆን ውመንስትሬሽን ነው። አያችሁ አይደል? ሰዎች ምክር ስትጠይቃቸው ዝም ብለህ ልብህን አድምጠው ይልሃል። እኔ ግን ሁሌ ልቤን ሳደምጠው ትርክ 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 ከሚለው ድምጽ ሌላ ምንም ተሰምቶኝ አያውቅም። ችግሩ ከማን ይሆን? አንዲት የ13 ዓመት ልጅ ፌስቡክ ላይ ከዚህ በኋላ ሁሉም ረስቼ እንደ አዲስ ህይወቴን እቀጥላለሁ ብላ ጻፈች። አብዝቼ ተገረምኩኝ። ምኑ ነው የምረሳው? ኤቢሲዲውን ነው ወይስ የብዜት ሰንጠረዥ የያዘውን የቁጥር ሰሌዳ? አልገባኝም። የክላስ ሞኒተር ሆናችሁ የረበሸውን ተማሪ በወረቀት እየጻፋችሁ ለአስተማሪ ስታቀብሉ የነበራችሁ ቀጣሪዎች በዚህ ሰዓት ተስፋ አደርጋለሁ ጋዜጠኛ ሆናችሁ ነገሮች እያቀባበላችሁ እንደሆነ። ወንዶች በአመት አንዴ የሚከበረውን የሰርጋቸውን ቀን የሆነውን አንቨርሰሪ አያስታውሱትም። ነገር ግን በየወሩ የሚመጣውን የሚስታቸውን የወር አበባ መች መጥቶ መች አቁሞ መች ወደ ኖርማል እንደሚመለስ ጥንቅቅ አድርገው ያውቃሉ። አይ ወንዶች እቺንን ማወቋት። አንድ የሚጨንቀኝ ነገር አለ። እንዴት ነው የአሁኑ የአፍሪካን ትውልድ ትምህርት የችግሮች ሁሉ መፍቻ ቁልፍ ነው ብለን የምናሳምነው? የተማሩት ጎዳና ላይ ወጥተው ሲለምኑ እያየና ከሁለተኛ ክፍል ያቋረጡት ስልጣን ኮረቻ ላይ ተቀምጠው ፈላጭ ቆራጭ ሆነው እያዘዙ እየተመለከተ አይ አፍሪካዬ። አሜሪካዊ ወላጅ ሲሞት ለልጆቹ ቪላ ቤት ስቶላቸው ይሞታል። አውሮፓዊ ገንዘብ፣ አፍሪካዊ ምን ይተዋል ለልጆቹ ብትሉኝ ብድር እላለሁ። ጋብቻ ልዩ ነገር የሚመስላቸው ሰዎች በርካታ ናቸው። ነገር ግን ጋብቻ ማለት በሚሞሪ ላይ የሚገኝ ሁሉም ዘፈን አጥተህ አንዷን ዘፈን በመጫን ለዘላለሙ እሷን እያዳመጥክ መኖር ነው እላለሁ። የሴቶች ባህሪ ግርም ነው የሚለኝ። በቃ እንለያይ እዚህ ጋር እናብቃ ይሉና እሺ ብለህ ተነስተህ ልትሄድ ስትል በቃ እንደዚህ ነው የምንለያየው ይሉሃል መልሰው። የኔ እህት ታዲያ የመለያየት ሰረሞኒ እንዳዘጋጅ ትፈልጊያለሽን? ሁሉ የፍቅረኛሞች ቀን የሚያከብር ሰው ፍቅረኛ አለው ማለት አይደለም። ምክንያቱም የኤችአይቪ ቀን የሚያከብሩ ሰዎች ሁሉ ኤችአይቪ ያላቸው ማለት አይደለምና።
ሴቶች ከ3 ቀን በፊት የሰጣቸው ውብ ስጦታ አያስታውሱትም። ነገር ግን ከ5 ዓመት በፊት በወሩ መስከረም ከዕለቱ በ11 ልክ 5 ሰዓት ላይ የተናገርካቸውን ነገር አስታውሶ ይነግርሃል። የድሮ ፍቅረኛ ወይም ኤክስህ አምሮባታል፣ ተውባለች፣ በጣም ተስማምቷታል ቢሉ ምንም አትደንግጥ። ምክንያቱም አንተ አሁን ዩኒቨርሲቲ ጨርሰህ ድሮ የተማርክበት የአንደኛ ደረጃ ትምህርት ቤት በጣም ተሻሽሎ አምሮ ህንጻው እንደ አዲስ ተሰርቶ የትምህርት አሰጣጡ ተስተካክሎ ብታየው ተመልሰህ ወደ አንደኛ ደረጃ ትምህርት ቤት አትገባም። ወዳጄ ያንተም እንደዛ ነው። ምንም ቢሆን ወደ ኋላ መመለስ አትችልም። አንዳንድ ሰዎች እንዴት በአካል አግኝታት የማታውቀውን ሴት ተፈቅራለህ ይሉሃል። ወዳጆቼ እግዚአብሔርን እኮ በአካል አግኝተነው አናውቅም፣ ግን እናፈቅረዋለን፣ እንደውም እናመልከዋለን። ፍቅረኛ የሌለህ ሲንግል ከሆንክ ሁሉም አንተን ለማስቀናት የሚጥረው። አንተ ፊት ይሳሳማሉ፣ አንተ ፊት ይፋቀራሉ፣ አንተ ፊት ፍቅር ይሰራሉ። ዶሮ እንኳን በአቅሟ አንተ ፊት መታ ትዋሰባለች። የዘንድሮ አፍቃሪ ሴቶች ቢያጠፉ እንኳን ይቅርታ አይጠይቁህም። ይልቁንስ ሰውነታቸውን የሚያሳይ ስስ ልብስ ለብሰው አጠገብ ይተኛሉ። የዛኔ ያጠፋችው እሷ ሆኖ ሳለ ተመልሰ አንተ ይቅርታ ጠይቀህ ታልፋታለህ። ሃይ ብልሃት። እህቴ ሆይ ባልሽ እጅግ በተቆጣና በተናደደ ሰዓት ልብስሽን አውልቀሽ ከፊቱ ቁሚ። የዛኔ በምን እንደተናደደ ይረሳዋል። ነገር ግን ወንዶች ይህንን በፍጹም እንዳትሞክሩት። ምክንያቱም እንደዛ ካረጋችሁ ያለ ልብስ ከቤት እንዳትባረሩ። አንዳንድ ወንዶች ድርጅትን ስለማቋቋም እያሰቡ ነው። ሌሎች ደግሞ እንዴት መንግስትን መገልበጥ እንዳለባቸው እየተመካከሩ ነው። ሌሎቹ ንግዳቸውን እንዴት ማሳደግ እንዳለባቸው እቅድ እያወጡ ነው። አንተ ግን በዚህ ምሽት በሪሞት ሰበብ ከሚስት ጋር እየተጣላ ነው። አይ አንተን የወለዱ ወላጆች ምን እየያዙን ይሆን? ሴቶች ወንድና ውሻ አንድ ናቸው ይላሉ። ነገር ግን ወንድ ልጅ ከወለዱ በኋላ የኔ ጀግና፣ የኔ ልዑል፣ የኔ አንበሳ እያሉ ያሞጋግሱታል። እህቴ ከውሻ የሚወለደው ቡችላ እንጂ አንበሳ አይደለም እኮ። በድሮ ዘመን ኢየሱስ ክርስቶስ ጥቂቱን ምግብ ባርኮ ለ5000 ሰው መግበዋል። የአሁኖቹ የሃይማኖት መሪ ነኝ ባዮች ግን ከ5000 ሰው የሰበሰቡት ብር ሆዳቸውን ይሞሉበታል። አፍሪካ ውስጥ እያንዳንዱ ሰው መጥቶ ያሳለፈውን ከባድ ህይወት ሲነግርህ አትገረም። መጨረሻ ላይ ገንዘብ አበድረኝ ሊልህ ነው። ጥናቶች እንደሚያመለክቱት ከሆነ አንድ ወንድ በእድሜ ዘመኑ 53 ሊትር የወንድ ፈሳሽ ዘር ፍሬ ወይም ስፐርም የማምረት አቅም አለው። ነገር ግን የአሁኑ ትውልድ ወንዶች ከጋብቻቸው በፊት 3 ሊትር የሚሆን የወንድ ፈሳሽ ዘር ፍሬ ከቆየላቸውም ተመስገን ነው። አንድ ነገር በጣም ገረመኝ። አለባበሱ ላይ ተጠንቅቆ የማይለብስ ሸሚዙና ሱሪው፣ ጫማውና ጃኬቱ ማሽ አርጎና አስማምቶ የማይለብስ ወንድ አይመቸኝም ስትል ሰማዋት። ግን እኮ እርሷ የፊቷና የአንገቷ ቀለም ማች አያረግም። እናንተ የባሎቻችሁን ልብስ ስታጥቡ ብር ስታገኙ ለባላችሁ ሳታሳውቁ ዝም ብላችሁ ብሩን የምትወስዱ ሴቶች በባላችሁ ኪስ ውስጥ ኮንዶም ስታገኙም እንደዛው በጸጥታ ማለፍ ይጠበቅባችኋል ወይም ማለፍ ይኖርባችኋል። ሁሌም ቢሆን
ማጉረስ ያለበት ባል ለሚስት እንጂ ሚስት ለባል አይደለም። ምክንያቱም ድሮ ከገነት የተባረርነው ሔዋን አዳምን ስታጎርሰው ነው። አሁንም የከፋውን እንዳይመጣብንና ከዚች ዓለም እንዳንባረር እኛ እናጉርሳችሁ፣ እናንተ ዝም ብላችሁ ጉረሱ።